በዚህ በምናወራበት ቀፎ ላይ ነው። እሺ ስለዚህ በልሽ ሙሉ ያው ለአንድ ለአምስት ደቂቃ አብራችሁ መሆን አትችሉም? ይቻላል 15 ደቂቃ አይደለ? ለአንድ ለአራት ለአምስት ደቂቃ አብራችሁ መሆን አትችሉም? ችግር የለም አውራ። እሺ ሙሉ ለሙሉ ጠይቃት። ሞባይል ባንኪንግ በዚህ ነው ወይ አክቲቭ የሆነው በላት። ኦኬ ለምንድን ነው ሞባይል ባንኪንግ ያስፈልገው? እዚህ ንግድ ባንክ እዚህ አለ። ከማናጀሩ ጋር ላገናኝህ እንዴ? ትክክል። አዳምጠን እስኪ። ኖርማሊ ሞባይል ባንኪንግ ላይ ዋሌት የምትላለች። ዋሌት ማለት የኪስ ቦርሳ እንደሆነ ታውቃላችሁ አይደል? ዋሌት ላይ እድለኛ ተሸላሚ ያደርጋችሁ የሰርቪስ ነምበር እና የጣል ኦቶኮር ቁጥር እንዲሁም ማኔጅ አድርገን ሙሉ ለሙሉ ማኔጅ ተደርጎ ከድርጅቱ ነው ወደ እናንተ ገቢ የሚደረገው። እሺ ይሄ በቀጥታ እንግዲህ ያው ሲዲ ማረጋገጫ የሚገኙ ሞባይል ባንኪንግ ላይ እኮ አሁን ስንት ሰዓት ነው? እስኪ አሁን ስንት ሰዓት ነው? 10 ሰዓት ከ21 ደቂቃ ስለሆነ መቼም ንግድ ባንክ አልተዘጋም። እዛ ከማናጀሩ ጋር ባገናኝህስ? ኖርማሊ በቅድሚያ በእኛ በኩል ሚሴቱ ተልኮ ይሄ 115 ሺህ ብር መግባቱ ብር የሚያገኘው ተሰንት ስንት ነበር ያልከው ብሩ? 115 ሺህ ብር። ኦኬ እና ካወጣላት ታዲያ ለምን አታስገቡላትም? 115 ሺህ ብሩ ከገባላት ለምን አታስገባላትም? እኮ ይሄ እኮ አሁን ለምሳሌ አንተ አሁን ወደ እሷ መላክ ፈልግ ኖርማሊ ትራንስፈር ቢሲቢ አካውንት በሚለው አካውንቷ መዝግበህ ትልካለህ። ይሄ ግን ከድርጅት ስለሆነ ከኮምፒውተር ዳታ ሲስተም ክፍል ነው ገቢ የምናደርገው። እሺ እድለኛ ባይጋት በደረሰኝ በጣም ቁጥር ነው ገቢ የሚሆነው። እሺ ስለዚህ አንዴ ይሄን ስልክ ላውድ ስፒከር አድርገው። አትፈረዱኝ በቃ በልሽ። እሺ አትፈረዱኝ በቃ ላውድ ተደርጓል። ፈረዱኝ እንካ ምንድነው? እንደዚህ ተሰብስባችሁ የተሸኳሾካችሁ እኮ አይደለም የምናስተናግደው። በፈቃደኝነት የምትስተናገዱ ከሆነ ተስተናገዱ። ሰማኝማ እድል ከወጣላት እዚህ ንግድ ባንክ ሄዳ ትውሰድ። እሱ ችግር የለውም። ኖርማሊ ያው በቀጥታ በእኛ በኩል ሚሴጁ ካንተላለ ከስድስት ወር በኋላ ነው ዝውውር የምናደርገው። እሷ ስራ እየሰራች ከሆነ ስራዋን ጨርስ እንድትደውል ይደራል። በቃ እድሉ ለአንተ ይውጣል፣ አንተ ውሰደው። እንደዛ ካልተቻለ ያው እኛ ስለ ስካመር በደንብ ነው የምናውቀው። አልተሳካልሽም ሌባ